ወዴት ነው የምትሄጂው? ቆይ ዞሮ የሄደበት ወዴት? እሺ ይቅርታ፣ ለዚህ ተቆጥተሽ ነው? ፕራንክ እኮ ነው እያስባል። በቃ ፕራንክ እናድርጋት ተባብላን ነው። ዋትስአፕ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ጤና ቆይታ ሁሉ መልካም ነው ወይ? እኔ ጋር ሁሉ ኦኬ ነው፣ አሻይና ነው። ዛሬ መርሲን ፕራንክ ላይ አረጋት አስቤያለሁ። ኤኒዌይ በጣም የሚያናድዳትን ፕራንክ ነው የሚያደርገው። በነገራችን ላይ እኔ በጣም ነው የምትናደደው፣ ወይንም ልታለቅስ ሁሉ ትችላለች ማለት ነው። እንደዚህ አይነት ነገር ብዙ ጊዜ ሲወራ ራሱ ፕራንክ ራሱ እያየች ትናደዳለች። እና ድንገት ጓደኛዋ ጋር ስናወራ ይሄንን ነገር አበርን ማለት ነው። ስለዚህ እሷም ከኔ ጋር አብራ አሁን እሷን ጠርተናታል። ምሳ አብረን እንበላለን ብለን የጠራነው። ታዲያ በዚህ ሰዓት ቀድመን ከምሳው በፊት ፕራንኩን እናደርገዋለን። አብራችሁን ቆዩ። ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ። አይ እንዴት ነሽ? ሰላም ነው? በጣም ቆየሽ። ምን ይሰራል? በጣም ይጎኛል። ምን ይውጥ? እሺ ቆይቼ የሆነ ስራ ጀምሮ ማን ጨርሽ ይመጣል? ገና ነው? አይ ልጨርስ ነው። ጨርሰሽ አትመጭም ነበር እዛ? ያጣደፍከኝ እኮ። አልመጣችማ። በቃ ልታደርስ እንደሄደች አንተ መለሰችኝ። እሺ ቶሎ ቶሎ ጻፊና እንውጣ። እሺ እኔ እዛ ጋር ነገር አስቀምጬ ነበር። እስከምጭ በስኪ ወጣ አይገርም? እዚህ ጋር ጥለት ወጣለን። ያ ምን ይወስዳል? አንቺስ አየሩ በጣም ይወፍቃል። ምን የቡና ብር ምናምን መስሏል? ከዚህ ላይ ቀንሰሽ ሰጥተሻቸዋል እንዴ? አልሰጧቸው እና ይሄ እኮ ጎዶሎ ነው። እና 5000 ብር እኮ ነው የፓስፖርት 5000 ብር እንደተቀበልኩ እዚህ ነው ጥያቄው። ይሄ ደግሞ 500 ብር ነው እንዴ? እኔ እኮ ከዚህ ጋር ትቼ ነው ያስቀመጥኩት ማለት። አይ እኔ የመጣው ነው ስትይ አይደል የወጣሁት? እሷ ነበረች። አንቺ ስትወጪ ነበረች እኮ እዚህ ጋር ነበረች ነው ቦታው አለ አለ። እና ታዲያ ማን ወሰደው? አንቺ አይደለሽ መጥተሽ ሌላ ሰው ካልተቀመጠ ታዲያ የት ሄደ? ሜቢ ለቡና ምናምን ሰርተሽ የቡና የቁርስ ምናምን ብሎ የወሰዱ ካሉ አስታውሽ። ኧረ ማንም አልወሰደም። ምን እያልክ ነው? እንዴ እሺ ቁጠሪ በራስሽ እጅ። እንዴ 500 ይጎላል እና እኮ ታዲያ 500 ምን ወሰደው? አንቺ ካልሆንሽ እኔ ካልወሰድኩኝ እሷ ካልወሰደች ምን ወሰደች? ምን ለማለት ፈልገህ? እሷ ደግሞ እስከ ዛሬ ድረስ ያው ስንት ወራችን ምንም ብር ቀንሷን አያውቅም። እና ምን ለማለት ፈልገህ? እኔ ምን ለማለት አልፈለኩም። ምን ነው ዘለሽ ምን ለማለት ፈልገህ ነው እንዴ? እኔ እኮ ያስቀመጥኩበት አንስቼ ነው ያስቀመጥኩኝ እንጂ እኮ አንቺ ከሆንሽ እዚህ ጋር የተቀመጥሽው ብሩ እዚህ ጋር ከነበረ ታዲያ ማን ወሰደው ይባላል እንዴ? እኔ ምን አውቃለሁ ታዲያ? አይ እንግዲህ ቼክ አረ አስታውሺ፣ ምናልባት አስታውሺ። እስቲ የሰጠሽ ሰው ካለ አስታውሺ። ሌላ ብሩን እዚህ ጋር መጥቶ ምናከ ማንም የለም። ሲጀምር እዚህ ጋር ማንም መጥቶ አይቀመጥም። ምን ማለት ነው? እኔ አላየሁም ማለት አንስቼ አስቀመጥኩ እንጂ አልነካውም። ታዲያ ሳትነኪ አንስተሽ ታስቀምጫለሽ እንዴ? ጉድ እኮ ነው። በጣም ትቀልጃለሽ። አሁን በቃ ፍራንክ እያረግሽኝ መሆኑ ተባልኗል። አሁን ብሩን መልሽና እንትን ከእሱ ከዘምዘም ጋር ተነጋግራችሁ እኔ አልነካውም። ምን ማለት ነው? አልነካውም በቃ ተባልኖባችኋል። አሁን ብሩ ለምን ነው? የሰላምን ብር ነው የምታወራው? እየቀለድሽ አይደለም እንዴ? አንተ ነህ እንጂ እየቀለድክ ያለው። ምን ማለት ነው? እኔ ከመጀመሩ ነው አንተን ሳልጠይቅ ብር የምወስደው። ስጀምር ሌላ ሰው ካልመጣ ታዲያ ማን ወሰደው ይባላል? አላቅልም። እና ታዲያ ማን ያነሳው? እስከ ዛሬ ያልተለመደ ነገር ዛሬ ነው እንዴ አዲስ ሆኖ የሚፈጠረው? እኔ አላየውም። እስካሁን ሻለጣችሁ እንዴ? ነይ ቁጭ በይ እስኪ። እንደውም ስፈልግሽ ነው። የምን ሰይወት ምንድነው ፊታችሁ የተጨቃጨቃችሁ ነው እንዴ? እኔ የምልሽ ቅድም ስንት ብር ነው የተቀበልሽው? 5500 5000 ብር ፓስፖርት ነው አይደል? ነው። እዚህ ጋር እንዳራኩ ነው እኔ መልዕክት ለማድረስ የወጣሁት። አንቺም እሷ ስትመጣ ነው አይደል? ነው ወይስ እዚህ ጋር መጥተሽ ተቀምጠሽ ነው? ማለት አሁን ብሩ ምን ሆነ ነው? ብሩ 500 ብር ነው ይላል። እንዴ ወይ አንቺ ከሁለታችሁ አንዳችሁ ተነጋገሩና እንቱ ምን ማለት ነው እሱ? ምክንያቱም አንቺ አመጣሽ ሰጠሽኝ፣ እኔ አልቆጠርኩም። መልዕክት ስለነበረ ወጣው ፋይሉን አታች አድርጌ ልኬ ስመጣ እዚህ
እዚህ ጋር እሷ ናት ያለችው፣ አንቺም የለሽም። ታዲያ ሌላ እዚህ ገብቶ የሚወስድ ሰው አለ? ከሁለታችሁ ቢሮ ውስጥ ገብቶ እዚህ ኮምፒውተር ላይ የሚቀመጥ ከገንዘብ ጋር የምነካካ ሰው አለ እንዴ? እሺ አንቺ ካልወሰድሽ እሷ ካልወሰደች ታዲያ ሌላ ወይስ እዚህ ጋር ሌላ ሰው ነበር እና አንቺ ከመውጥ ቢሮውን ከፍታሽ ነው የወጣሽው ነው ወይስ ቀንሶ የሚወስድ ሰው አለ? እኔ ብሩን ቁጥሬ ሰጥቻለሁ። እኔ ደግሞ ቦታዬ እዚህ ሳይሆን እዛ ጋር ነው። እኔ እንዴት ምን ማለት ነው? እኔም እየጠራቀ ምን ማለት ነው? እኔ እንዴት ልወስድ ይችላል? ምን ማለት ነው? እና ታዲያ እሷ ካልወሰደች አንቺ ካልወሰድሽ ማን ወሰደ ብዬ ልታል ሰጠሽ ሊወጣ ስለነበረ እዚሁ ጥዬ ወጣሁ። እንግዲህ ሁለታችሁ ናችሁ ቢሮ ውስጥ የነበራችሁ ለመጨረሻ ጊዜ። ታዲያ ማን ወሰደ? እንዴ ብታስቡ ነው። ቆይ አንቺ ወስደሻል እያላችሁኝ ነው? እኛ ምንም ግን አንቺ ካሎች ታዲያ ሌላ ማን ሊወስድ ይችላል? ቆይ ዛሬ አብዳችሁ እንዴ? ምንድነው የምታወሩት? እና ታዲያ እሺ ማን ወሰደ ነው? አታኔ ምን አቅላቻለሁ እንዴ? ምን ማለት ነው? ቆይ ለምሳ ይጠርም ምሳ ፈልግሻለሁ ብላ ይጠራኝ ለዚህ ነው? ብሩ ወስደሻል ማለት ነው? እኔ ምን ለምሳሌው ግን ብሩ ታዲያ ወዴት ሄደ ይባላል? አላውቅም። ጉርበድ ጎንደር አሉ ይሄንን ነው እና ብሩን ማን እንደወሰደ አይታወቅም። እኔን እየጠረጠርከኝ ብቻ ባለው አታስቁኝ በእናታችሁ። ወይ ፕራንክ እያደረጋችሁ ከሆነ ፕራንክ ነው በለኝና አሁን እኮ ግራ አጋባችሁኝ። አይ እኔ አሁን እንትኑን ተውና ምሳ እንሂድ። ብሩን መልሽ። አንቺ ደግሞ አይ በቃ ይበቃሻል። እስካሁን ዳተሻል። በቃ አሁን ብቻ 500 እየቀለዳችሁ ነው። ቀልድ ነው በሉ። ቀልድ ነው። ምን ነው የምትቀልደው? ይሄ ነገር ነው እያመረራችሁ ነው እንዴ? ወይኔ ዛሬ ለእናታችሁ አትቀልዱ። እኔ ከመጀመሩ ነው ብር ማነሳው። እኔ እኮ እዚህ ላይ ተቀመጣ አንስቼው ስጄ እዚህ ውስጥ ነው ያስቀመጥኩኝ። ለምን አነሳሽ ከዚህ ጋር ራሱ? እሺ አንተ ራስህ ስትጀመር ለምን እዚህ ላይ አስቀምጠሽ? እኔ አስቀምጬ እኮ አንቺ ማን አንሻለሽ? እሺ ማንሳቴ ስህተት ነው። ስንት ነው የጎደለሽ? 500 ነው። እሺ እኔ ሙላላለሁ እኮ አምጫ ሙላላለሁ እኮ የሰርሽው ነው የምትሞይልኝ እንዴ? አይንሻ አምልህ ሙላላለሁ ካልሽማ እየወሰድሽው አንቺ ነሽ ማለት እኮ ለማንኛውም በቃ ብሩን ምንም መሙላት አያስፈልግም። ያዥውና ወደ ምሳ እንሂድ። አሁን ከስተመር ይመጣል። ከሰዓት ከስተመሮች ስለመጡ እንውጣና ምሳ በልተን እንመለስ። አረ በፈጣሪ አትቀልዱ እናንተ። አይ አንቺ የምታውቂ አዲስ ነገር አለ? እኔ ምንም የማውቀው ነገር የለም። አንቺስ ብሩን ወስደሻል አልወሰድሽም? እኔ አልወሰድኩም። ለምን አታምኝም? ቆይ ለምን አታምኝም? እንደ ወስጃለሁ ብትይ ምንድነው? በቃ ወስጃለሁ ብትይ እኮ በቃ አለቀ። የኔን ብር አይደል የወሰድሽው? ወስደሻል እያልክ ነው? እኔ ወስደሻል አላልኩም፣ ግን ታዲያ ማን ወሰደ? እና ታዲያ ከአንቺ ሌላ ሰው ከሌለ ወስደሻል ማለት ነው። ስለዚህ እኔን ወስደሻል። እና እኔ ነኝ የደበርኩት። እኔ እኮ እኔን እየጠረጠርከኝ ነው። እኔ አልጠረጠርኩም። አንቺ ራስሽ ግን ራስሽን አላመንሽም። ምን ማለት ነው? ምን ማለት ነው? ብሩን ያነሳሁት እኔ ነኝ፣ አልነካሁትም ትያለሽ መልሰሽ። እና ከዚህ ላይ እኮ አንስቼ ነው ያስቀመጥኩኝ እኮ። ታዲያ ብሩ ስነሳ ነው እንጂ የጎደለው ሳይነሳማ እንዴት ይጎላል? ለማንኛውም አሁን ይሄንን ክርክር በኋላ እንቀጥልበታለን። አሁን ምሳችንን እንሂዳ። እኔ በጣም ርቦኛል። ስለዚህ አሁን ምሳ እንሂድ፣ እሱን ቀስ ብለን እናወራለን። ተነሽ ምሳ። እናትህ አትንከኝ ወደዛ። ምን ማለት ነው? አትንከኝ እኮ ተነሽ ምሳ እንሂድ። ሂድና ብላ። ምን ማለት ነው? ሂድና ብላ። ምሳ ልንበላ አይደል እንዴ መጣሽ? በቃ አልበላም። አሁን ብሩ መወሰዱ ማመንሽ እኮ ምንም ነው። በቃ አሁን ምሳ እንሂድና እንብላ። ከዛም በኋላ ያለውን ነገር እናወራበታለን። ማታ እናወራለን። ቼቡን ነገር እናወራለን። ተነሽ እንሂድ። ተነሽ እንሂድ። አልሄድም። አትንካኝ። ምን ማለት ነው አትንካኝ? ተነሽ እንሂድ። እሺ ተነሽ። እሺ ከወንበሩ ላይ ተነሽ። ስራ ሰላ መሰላለሁ እዚህ ወንበሩ። ኧረ ምንድን ነው? ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ቆይ ወዴት ነው የምትሄጂው? ቆይ ሁሉን ነገር እኔ አስረዳሻለሁ። ቁጭ በይ። እኔ ቁጭ በይ። ምንድን ነው ዞር? እሺ አረፍ በይና እነግርሻለሁ ሁሉን ነገር። በእናትሽ ልቀቂኝ። እንዴ ምነው አመረርሽ? እንዴ ደግሞ ቁጭ በይ እስኪ። ሁሉን ነገር እኔ አስረዳሻለሁ። ቁጭ ተረጋጊ በቃ። እሺ በበል ቁጭ በይ። ምንድን ነው የምታስረጂኝ? እሺ ምንድን ነው? መስሉን የወሰድነው እኛ ነን። ማለትማ ፕራንክ ልናደርግሽ ነው። ምን ማለት ነው? እና አስረዳሻለሁ። ቁጭ በይ። አረፍ በይና ሁሉን ነገር እኔ አስረዳሻለሁ። ቁጭ በይ ተባልሽ። በቃ ቁጭ በይ። እሺ
ቁጭ በይ ተባልሽ አይደል? እንደበቃ አታናግረኝ። ከአንተ ጋር ማውራት አልፈልግም። ከኔ ጋር ብታወሪ ነው የሚሻልሽ እኮ እንዴ። ከሱ ምንድን ነው አንቺ ደግሞ ብሩን እኛ ነን የወሰድነው ምናምን የምትይው? አይ ከዚህ በላይ እንትን ካልችማ በጣም ጥሩ አይመጣም። አይዞሽ እሺ። ለማንኛውም ብሩን እንኳንም ወሰድሽ፣ እኛ ነን የወሰድነው። ለማንኛውም ፕራንክ ተደርገሻል። እንደዚህ አትቆጪ እሺ። በቃ ፕራንክ ነው፣ ቀላል አድርጊው። እሺ በቃ ዞረሽ ስራ ይልሳል። አሁን በቃ ምሳ ነው የምንሄደው። እነሱ እናንተ ሄዱና በፍጹም ምሳ መሄድ አለብን። ምሳ ከበላን በኋላ መጣሽ ትሰሪያለሽ። ችግር የለውም። አስቸኳይ ስራ ነው ያለብኝ። እኮ ምሳ ልንሄድ አይደል መጣሽ? ምን ማለት ነው? አልሄድም። እናንተ ሄዱና እኔ እሰራለሁ። አመረረችው እኮ አንቺ አታምረኝ። በቃ እኔ እንደዚህ አይነት ቀልድ አይመቸኝም። ዶሮ አመረርሽ እንዴ? ምን አይነት ቀልድ ነው? ልጅ ካሜራ ይኸው እዚህ ጋር አስቀምጠናል። ላይ ሆኖ እዛ ጋር ስልኩ እየቀረጸ አይታይሽም? በቃ ቀለል አድርጊው። ምንድን ነው ይሄን ብር አውደ ምን እንመጣለን። በቃ ለዚህ ነው ምርጥ ቀዝቀዝ የሚያደርግሽን ምግብ ነው የሚጋብዝሽ። የሱ ፍትፍት አሪፍ ነው። ነይ በቃ ነይ በቃ ነይ። አመረረችው። ኧረ ተነሽ እንሂድ። ስንወድሽ እሺ ምን እንዳለ ወይ ቴካዌ ላስደርግልሽ። እሺ ወይ በገዛ እጅ። ኧረ በቃ እንሂድ። በቃ ይቅርታ። እሺ እሺ ይቅርታ። ለዚህ ተቆጥተሽ ነው? ፕራንክ እኮ ነው እያስበን። በቃ ፕራንክ እናድርጋት ተባብላን ነው። እንሂድ። እሺ እንሂድ። ይቆጭሻል፣ ይቆጭሻል። ተይው አትሂድ። ነይ እኛ እንሂድ። ተነሽ በቃ እኛ እንሂድ። የራስሽ ጉዳይ። እሺ ውድ ቤተሰቦች ያሰብነው አልሆነም። ትንሽ ጥሩ አይደለም፣ በጥሩ አልተጠናቀቀም። እኔ እንጃ በቀጣይ ይቅርታ ልጠይቃት አስባለሁ። ትንሽ ካሰብነው ውጭ ነው። ኦልሞስት ምሳ አልበላም ብላ በዛው ቀርታለች ማለት ነው። ከዛ ወደ ቢሮ ስንመለስ ዘጋግታ ጠፍታለች እና በጣም ይቅርታ። ትንሽ ያሳዘንኳት ይመስለኛል። በጣም ኤክስፔክት ያላረገችው አስቀያሚ ፕራንክ ነው መሰለኝ። እንዳትበቀለኝ ብቻ። ቴንክ ዩ። መልካም ጊዜ። ባይ ባይ።